መንገደኛው አንድ መንገደኛ በባቡር ጣቢያ ውስጥ ባቡሩን እየጠበቀ ሳለ ለጊዜ ማሳለፊያ አንድ ፓኬት ቺፕስ እና ጋዜጣ ገዝቶ ወንበር ላይ ይቀመጣል። ከጎኑም ሌላ ሰው ተቀምጦ ነበረ። መንገደኛው ጋዜጣውን እያነበበ ቺፕሱን መብላት ይጀምራል። ነገር ግን የሚገርም ነገር ተከሰተ። ከጎኑ የተቀመጠው ሰውዬ ምንም ሳይጠይቅ ከፓኬት ውስጥ ቺፕስ እያነሳ መብላት ጀመረ። መንገደኛው በጣም ተገረመ፣ ተናደደ። እንዴት ያለ ድፍረት ነው! ሳያስፈቅድ እንዴት ከኔ ቺፕስ ይበላል ብሎ በልቡ አሰበ። ነገር ግን ጸብ ላለመፍጠር ዝም ብሎ መብላቱን ቀጠለ። እሱ አንድ ሲያነሳ ያ ሰውዬም አንዱን ያነሳል። እሱ ሁለት ሲበላ ያ ሰውዬም ሁለት ይበላል። በመጨረሻም በፓኬቱ ውስጥ አንዲት ቺፕስ ብቻ ቀረች። በዚህ ጊዜ መንገደኛው አሁንስ ምን ሊያደርግ ይሆን ብሎ በንዴት ሲጠብቅ ሰውየው የቀረችውን አንዲት ቺፕስ ለሁለት ሰብሮ ግማሹን ለራሱ በልቶ ግማሹን ለባለቤቱ ሰጠውና ፈገግ ብሎ ተነስቶ ሄደ። መንገደኛው በሰውየው ድፍረትና ባህሪ ክፉኛ ተናዶና እንዲህ ያለ ሰው አይቼ አላውቅም እያለ ሲያጉረመርም ባቡሩ መጣ። መንገደኛው ባቡሩ ውስጥ ገብቶ ተቀመጠ። ቦርሳውን ከፍቶ መነጽሩን ሊያወጣ ሲል ግን ክው ብሎ ቀረ። የገዛው ቺፕስ ፓኬቱ እንኳ ሳይከፈት ቦርሳው ውስጥ ተቀምጧል። ያ ሁሉ ሲበላው የነበረው ቺፕስ የራሱ ሳይሆን የዚያ ከጎኑ የነበረው ሰውዬ ነበር። ሰውየው ግን ያለምንም ቅሬታና ንዴት የራሱን ቺፕስ ከማያውቀው ሰው ጋር በደስታ ተካፍሎ ነበር። መንገደኛው ሌባ ብሎ የፈረጀው ሰውዬ በእውነቱ ከሆነ በጣም ለጋስና ትዕግስተኛ ነበር። ከታሪኩ የምንማረው መቸኮል እንደሌለብን፣ አንዳንድ ነገሮች ደግሞ እውነትነታቸው ሊለይ እንደሚችል